ጻድቅ 7 ጊዜ ይወድቃል፣ 7 ጊዜ ይነሳል። በዛሬው ቪዲዮአችን እንዴት ከውድቀት ወደ ስኬት መሄድ እንችላለን የሚለውን በስፋት እንመለከታለን። ኢትዮጵያዊ ጻድቅ ካህኑ ቅዱስ ያሬድ አንድ ነገር በሕይወት ውስጥ ተምሮ ነበረ። ቅዱስ ያሬድ በአንድ ዛፍ ስር ቁጭ ብሎ እያለ አንዲት ትል ትመጣለች። እናም ያን ዛፍ ለመውጣት ትሞክራለች፣ ትወድቃለች። ድጋሜ ተነስታ ያን ዛፍ ለመውጣት ትሞክራለች፣ ድጋሜ ትወድቃለች። ይህንን እየተመለከተ እያለ በሰባተኛው ግን ያቺ ትል ተሳክቶላት ያን ዛፍ መውጣት ቻለች። ቅዱስ ያሬድ ከዚህ ነገር አንድ ነገር ተገነዘበ። መሞከር መሞከር መሞከር፣ ከዛም ነገሮች እንደሚሳኩ ተገነዘበ። ካህኑ ከዚህ ትምህርት ወስዶ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እስከ ዛሬ ድረስ የምትጠቀምባቸውን ታላላቅ 3 ዜማዎችን ለመድረስ ችሏል። እዝል፣ ግዕዝ፣ አራራይ ይሰኛሉ። ይህንን ሐሳብ ይህንን ታሪክ በዛሬው ቪዲዮአችን ላይ ያመጣሁት የሰው ልጅ ከስህተቱ ተምሮ ከወደቀ ማሸነፍ እንደሚችልና ወደ ቀደመው ክብሩ መመለስ እንደሚችል ለማየት እና ለመነጋገር ስለፈለኩኝ ነው። ስለዚህ ከዚህ ታሪክ ብዙ ነገር ትማራላችሁ ብዬ አስባለሁ። ከውድቀት ማስተዋል ያለብን ነገሮች ምንድን ነው ብለን በምናይበት ጊዜ አንደኛው ውድቀት ወደ ሌላ እድል ይመራናል። ይህ የሚሆነው ግን ከማማረር ወጥተን በዙሪያችን ያሉትን እድሎች ማየት ስንችል ነው። ሁለተኛ ማንም ሰው ፐርፌክት አይደለም። ስለዚህ ፐርፌክት ያልሆነ ሰው ደግሞ ይሳሳታል፣ ይወድቃል፣ ደግሞ ይሞክራል፣ ድጋሚ እድሎችን ተጠቅሞ ያብባል፣ ያድጋል ማለት ነው። ሶስተኛው ፕሮሰስ ወይም ደግሞ ሂደት መሆኑን ማመን ነው። ፕሮሰስ ወይም ሂደት መሆኑን ማመን ማለት በራሱ ውድቀት ሊፈጠር ይችላል። በሂደት ውስጥ ስህተቶች ሊፈጠሩ ይችላሉ። ልንወድቅ እንችላለን፣ ልንሳሳት እንችላለን። ግን ደግሞ ደግመን መነሳትና ወደ ስኬት መንገዳችንን ልንቀይስ እንችላለን ማለት ነው። አራተኛ የሚሆነው ደጋግመን በአንድ አይነት መልኩ አንድን ነገር ከመስራት እና ደጋግመን ከመሳሳት ይልቅ አዳዲስ የሆኑ መንገዶችን መፈለግ መቻል ነው። ለምሳሌ እናንተ ወደ አንድ ቦታ እየሄዳችሁ አንድ ድንጋይ ቢመታችሁና ስትመለሱም ያንኑ ድንጋይ መልሶ ከመታችሁ ድንጋዩ ሳይሆን ድንጋዩ እናንተ ናችሁ የሚባል አባባል አለ። ስለዚህ አንድን ነገር ደግመን በምንሞክርበት ጊዜ በተለየ መልኩ መሆን አለበት ማለት ነው እንጂ በተመሳሳይ መልኩ የምንሞክረው ከሆነ ከውድቀት ልንድን አንችልም። የመጀመሪያው ውድቀት ላይ ትምህርት ወስጄ ቀጣዩን እርምጃን እንዴት ላስተካክል የሚለውን ግን መገንዘብና መረዳት ያስፈልጋል ማለት ነው። ስለዚህ በዛሬው ቪዲዮአችን እንዴት ከውድቀት ወደ ስኬት መሄድ እንችላለን የሚለውን ተመልክተናል። ምስጋናው አስራት ነበርኩ። ዩቲዩብን ከወደዳችሁት ላይክ፣ ለሌሎች ይጠቅማል ብላችሁ ካሰባችሁ ሼር፣ ሀሳብ አስተያየት ካላችሁ ኮሜንት በማድረግ የምስጋናው አስራት ዩቲዩብ ቻናል ቤተሰብ ለመሆን ደግሞ ሰብስክራይብ በማድረግ የምስጋናው አስራት የዩቲዩብ ቻናል ቤተሰብ ይሁኑ። ስለተከታተላችሁኝ አመሰግናለሁ።